ይቅርታ የቂም ማርከሻ፣ የበቀል ማርከሻ፣ የፍቅር ማደሻ ነው ቤተሰቦች። በይቅርታ የማይስተካከል ነገር የለም። በይቅርታ የማይለወጥ ነገር የለም። በይቅርታ የማይቀየር ነገር የለም ቤተሰቦች። ይቅርታን እንደመጠየቅ ትልቅነት የለም ቤተሰቦች። ይቅርታን መጠየቅ ሁሌም አሸናፊ ነው የሚያደርገው። ከዚህ በፊት ብሩክ የሰራው ስራ ልክ እንዳልሆነ ሁላችንም እናውቃለን ቤተሰቦች። ነገር ግን ጥፋት እንደሆነና አምኖ እስከተቀበለና ይቅርታ እስከጠየቀ ድረስ ነገር ግን ቤተሰቦች ሁሌ ይቅርታን መጠየቅ፣ ሁሌም በተደጋጋሚ ጥፋትን ማጥፋት፣ ሁሌም በተደጋጋሚ አንድ አይነት ስራ መስራት ይህ ትልቅ ስህተት ነው ቤተሰቦች። ፕራንክ ሲበዛበት የፍቅር ግንኙነታችን፣ ጓደኝነታችን፣ አብሮነታችን መሃል በተደጋጋሚ ጊዜ ፕራንክ የሚበዛበት ከሆነ ይህ ለወደፊት ህይወታችን፣ ለወደፊት ኑሯችን፣ ለወደፊት ፍቅራችን ጥሩ መልካም ላይሆን ይችላል ቤተሰቦች። ሁሉንም ነገር በልኩ ብናደርገው የተሻለ ነው። ፕራንክ በበዛ ቁጥር ችግር ነው የሚበዛው። ፕራንክ በበዛ ቁጥር ችግር ነው የሚመጣው። ነገም ተነስታ ሀይሚ ለበቀል ስትል ብሩክ ትላንት ያደረገውን ነገር ሁላችንም አይተናል። ልክ እንደሱ አይነት ነገር ነገም ተነስታ ትሰራለች። ይህ ነገር እያደረ በመጣ ቁጥር ሌላ ችግር ነው ይዞብን የሚመጣው። በትዳራችን መሃል፣ በፍቅር ግንኙነታችን መሃል፣ በጓደኝነታችን መሃል ሌላ ችግር ይዞ የሚመጣው ቤተሰቦች። ዛሬ እንደ ትንሽ ነገር የምናየው፣ ዛሬ እንደ ጫወታ የምናየው ነገር ነገ ህይወታችንን የሚያሳጣን ነገር ነው ቤተሰቦች። ስለዚህ ካለፈው ነገር መማር መቻል አለብን። ፕራንክ ነው። እንደውም ልንገርህ እዚህ ጋር ምን ማለት ነው? እዚህ ጋር ይፈልግ ምን ትችላለህ? ሀይሚ ይቅርታን ማድረግ ትልቅነት ነው። ብሩክን እንደምትወጁ እሱም ደግሞ ያላንቺ እንደማይሆንለት አንቺም ደግሞ ያለሱ እንደማይሆንላችሁ ሁላችንም ይሄን የምናውቀው ነው። ነገር ግን ይህንን ፍቅራችሁን ለመጠበቅ፣ ይህንን ጓደኝነታችሁን ለመጠበቅ፣ ይህንን ጓደኝነታችሁን ለማሳደግ ነገሮችን በአግባብ ብታደርጉ መልካም ነው። ጭራሽ ማለት ነው እኮ ከሶሲ ጋር መሆኑ ነው የገረመሽ ነገር። ከዚህ በፊት ልንጋደል የደረስን ሰዎች እኮ ነን እኔና እሷ። አይገባህም እንዴ? ብዙ ነገር አይደል እንዲያረክሽኝ እኔ ስንት ተጫውታችሁብኝ ምናምን ልበል እኔ ያደረክሽኝ ስንት ተጫውታችሁብኝ ልበል እኔ ከዚህ በፊት እኔ ላይ ሲሆን ነው። አያችሁ ቤተሰቦች፣ ብሩክም እየቆጠረ ያለው ከዚህ በፊት እሷ የሰራችውን ስራ ነው። ከዚህ በፊት እሷ ያደረገችውን ፕራንክ ነው እየቆጠረ ያለው። ስለዚህ ነገም ሃይሚ ተነስታ ፕራንክ ስታደርገው ብሩክን ሃይሚም የምትቆጥረው ትላንት ይህንን አድርገኸኝ ነበር በሚል ሰበብ ነው የምትመጣው። ስለዚህ ነገ ሲያድርም ሲውልም ነገሩ እየከፋ ነው የሚመጣው። ነገሩ እያደገ ነው የሚመጣው ቤተሰቦች። ትላንት አንተ ስላደረከኝ፣ ትላንት አንቺ ስላደረግሽኝ የሚባል ነገር የለም። ይቅርታን ስንጠይቅ ድጋሚ ወደዛ ነገር ላንገባበት ነው ይቅርታ የምንጠይቀው። ለዛም ሰው ይቅርታ የምናደርግለት ያንን ነገር ድጋሚ እንዳያደርግብን ነው። ከዛ ነገር ትምህርት እንደወሰደ ከተረዳን ብቻ ነው ይቅርታ የምናደርግለት እንጂ ይቅርታን ጠይቆ ነገም እዛ ቦታ መሆኑ ምን ነው ጥቅሙ? ቤተሰቦች ለምን ይቅርታ መጠየቅ አስፈለገ? እዛው የሚገኝ ከሆነ እዛው ያልጠበቅንበት ቦታ የሚጠብቀን ከሆነ ቤተሰቦች ይቅርታን ማድረጉ ጥቅሙ አይታይም። ገርምሽ እኔ ላይ ሲሆን ነው የሚገርምሽ። አጭሁብኝ እንዳንቺ ስጪ አይታይሽም። እኔ ላይ ሲሆን ነው የሚገርምሽ። ፍራንክ ነው አልኩሽ። ያላረኩት ነገር ከሆነ እኔ ምን አገባኝ? በቃ አላረኩትም እኮ ነው ያልኩሽ አይደል? ጨቃጨቃ አይደለም የመጣው። ስሚኝ ሀይሚ፣ እኔም እኮ ልጨቃጨቃ ራሷ ህይወት ካላት እና እኔ ህይወት ውስጥ መታ ካንተ ጋር አንድ ክላስ ውስጥ እኔ ሀይሚ፣ በቃ ፍራንክ ነው ያደረኩት። ኧረ ምንም አዲስ ነገር የለውም። በቃ ፍራንክ ነው ያደረኩት። በቃ የራስህ ጉዳይ። እሺ ምን ማለት ነው? እኔ እያወራሁሽ አይደል እንዴ? አንቺ እያወራሁሽ አይደል እንዴ? ነይ ማርያምን በስርዓት አውሪኝ ሀይሚ፣ በስርዓት አውሪኝ። በቃ ይቅርታ ልጠይቅሽ ነው የጠራሁሽ። ቆሜ ማውራት አልፈልግም። ሰላም። ነገ ደግሞ ከዚህ ባሰ ነገር ሊመጣ ይችላል ቤተሰቦች። እርግጠኛ ልትሆኑበት የማትችሉት ላታምኑ የማትችሉበት ነገር ሊፈጠር ይችላል። ከዚህ ከፋ ነገር ሊኖር ይችላል። ሁለቱ መሀል እጅግ በጣም ትልቅ ፍቅር አለ። ይህን ሁላችንም የምናውቀው ነው። እሷም ያለ እሱ አይሆንለትም፣ እሱም ደግሞ ያለ እሱ አይሆንላት። ነገር ግን ይህንን ነገር ማስጠበቅ መቻል አለባቸው። ይህንን አብሮነታቸውን፣ ይህንን ፍቅራቸው ማስቀጠል አለባቸው። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን አለን። ያው ከሀይሚ ጋር ጥሩ ሙድ ላይ አይደለንም ምናምን በሰራው ስራ ማለት ነውና ስህተት እንደሰራው ልክ እንዳላደረኩኝ እኮ ቪዲዮም ላይ ተናግሬ ነበር። እንደዚህ አይነት ሪስክ ወስጄ አድርጌው አላቅም እያልኳችሁ አንድ ሰው በዚህ አጋጣሚ ቤተሰቦች አንድ ሰው ጥፋቱን ስህተቱን አምኖ ይቅርታ እንደመጠየቅ ትልቅነት የለም። ብዙ ጊዜ ሰዎች ጥፋትን አጥፍተው ይቅርታን መጠየቅ ያፋፍራሉ። የበታችነት ስሜት ይሰማቸዋል። ይሄ ልክ አይደለም ቤተሰቦች። ይቅርታን መጠየቅ በመሰረቱ ትልቅነት ነው። ይቅርታን የሚጠይቅ ሰው የሚያሳየው መልካም ስብዕናውን መልካም ባህሪውን ነው የሚያሳየው። ትልቅ ሰው መሆኑን ነው የሚያሳየው። ስለዚህ አሁን ብሩክ ጥፋቱን አምኖ መጥቶ ይቅርታ መጠየቁ እጅግ በጣም መልካም ነው፣ ጥሩ ነገር ነው። ካለፈ ስህተቱ ከተማረበት ያጠፋው ነገር የሰራው ነገር መልካም እንዳልሆነ በትክክል ከተረዳው ነበርና በጣም ሪስክ ያለው ስራ ነበር የሰራሁትም። ምንም ቢሆን እቀበለዋለሁ። ግን ደግሞ አብዛኛው ኦዲየንሶቻችን
ያልገባችሁ ነገር አለ። ምን አለ መሰላችሁ? ፕራንክ ማለት ድንገታዊ ነገር ነው። ባልታሰበ ቦታ ድንገት የምታደርጉት ነገር ነው። ማጠብቁትን ነገር ድንገት የሆነ ሰው የማይጠብቀውን ነገር ድንገት የምታደርጉት ነገር ነው እና ቪዲዮም ላይ እንዳያችሁት ነው። ምንም እኔና ሶሲ የተገናኘንበት የተነካካንበት ነገር የለም። በምን ወይ እንደወሰዳችሁት አላውቅም። ልክ ነህ ብሩኪ፣ ልክ ነህ። ፕራንክ ብዙዎቻችን ፕራንክን የምናውቀው ለመዝናናት አለ አይደል፣ በቃ ለመቀላለድ ብለን የምናደርገው ነገር ነው። ነገር ግን አንዳንድ ጊዜ ምን አለ መሰለ በበዛ ቁጥር ቀልድም ሲበዛ ምንድን ነው የሚባለው ብቻ ጠፍቶብኛል፣ ግን ሲበዛ መልካም አይሆንም። ገብቷል። ዛሬ እንደዚህ አይነት ፕራንክ አደረካት ማለትም ከዚህ በፊት ከሰራው የበለጠ ፕራንክ ነው ያደረካት አይደል? የበለጠ ስራን ይሰራው። ነገ ደግሞ ከዚህ የበለጠ ከፍ ታደርገዋለህ። በዛ ሰዓት ጥሩ ላይ መጣ ይችላል። አባባሊ ገብቷል። እስቲ ይገባችሁ? ገብቶናል በል መሳች ሞር ፎከስ እኔ ላይ ይደረጋል። እሱ ግልጽ ነው፣ ግን በምን እንደወሰዳችሁት አላውቅምና አይታችኋል። ሁላ በጣም እንደፈራው ግልጽ ነበር ምናምን እና ፕራንክ ላይ ደግሞ ቃላቶች አጠቃቀሙ ምናምን የሚል ነገሮችን አይቼ ነበርና ፕራንክ እስከሆነ ድረስ የቻላችሁትን አክል ያንን ሰው እንትን ማለት ነው። በቃ ይሆናላ እስከ ጥግ መፈተን ነው ያለባችሁና በእንደዚህ አይነት ስራ ላይ ዘሎ ወደ ስድብ ምናምን ከመግባት ይልቅ እኔ ብሆን ምን ላደርግ ይችል ነበር የሚለውን ነገር ብታዩ ጥሩ ነው። እኔ ላይ ቢደርስ ምን ልታደርጉ ትችሉ ነበር የሚለውን ነገር በደንብ ማሰብ ነበረባችሁና እኔ ራሱ እኮ እያልኩኝ ነበር። እኔ በጣም የሚከብደኝ ነው የሚመስለኝ እንደዚህ አይነት ነገር ቢያጋጥመኝ ምናምን እያልኩኝ ነበር። አይ ቲንክ ወይ ሙሉ ቪዲዮን አታዩትም ይሁን ምናምን አዱን ነው አላውቅም። እና ምንም ያደረግነው ነገር የለም እኔና ሶሲ እና ደግሞ ሃይሚ ደግሞ እርግጠኛ ነኝ ይደብራታል፣ ትናደር ትችላለች ምናምን፣ ግን በጣም ብዙ ነገር ተደራርገናል። ያው ፕራንክ ነው። ፕራንክ እስከተባለ ድረስ እንዲመኮን አልነበረብንም። እሷ ሰላም በይኝ አልልህም። ማውራት የምትፈልገው ነው አውራ። የምርሽ ነው? እሺ ይቅርታ አልፈልግም። ለምን እንደጠራኸኝ? ለይቅርታ? አዎ ይቅርታ አልጠይቅሽ። ፕራንክ እኮ ነው የሚያደርጉሽ። እንደዚህ አይነት ፕራንክ አለ እንዴ? ኖርማል አይደል እንዴ? ብዙ ነገር ተደራርገና ቪዲዮን አላየሽው? ምንም እኮ የለም። በቃ ስማ ኦኬ፣ ፕራንክ ላንቺ ምን ማለት ነው? እሺ እንደዚህ የምትሆኚ ከሌላ ሰው ጋር ለምን ፕራንክ አላረከኝም? ከሶሲ ጋር ፕራንክ ማድረጉ ለምን አስፈለገ? ከዚህ በፊት የነበረች አይደለች ጓደኛሽ? እኔ ጓደኛ አይደለችም። እንግባባላ አወራኋት፣ አከበርኳት። ምንም ቅርብ መሆን አይደለም። ማንኛውም ሰው እንደማወራ ከሷ ጋር መሆኑን የደበረሽ? ከሷ ጋር አብሬ ሻይ ቡና ብያለሁ። እሺ ከሷ ጋር መሆኑን የደበረሽ? ስማኝ፣ ከሷ ጋር አብሬ ሻይ ቡና ብያለሁ። ሁለት ጊዜ ተገናኝታችሁ አይደል እንዴ? ምንም በቃ መገናኘትና ታዲያ ምንድነው? ጓደኝነት እንደዛ ነው? ለአንተ እንደዛ ነው? እሺ ምን አደረግን አሁን? ከሶሲ ጋር ምን አደረግን? ምን አየሽ? በእግዚአብሔር እንደዚህ ነው በቃ እንደዚህ ነው ከሌላ ሶስ ጋር ቢሆን ብሩኬ ለምንድን ነው ስነ ስርዓት የማይኖር? እንደዚህ አይነት ፎቶ መነሳት፣ እንደዚህ አይነት ቪዲዮ፣ እንደዚህ አይነት አንድ ክላስ ውስጥ ጭራሽ ሁለታችሁ እንዴ! እኔ እንዴት እንዳስብ ነው የጠበቀው? እሺ ምን አየሽ? ቪዲዮ ላይ ምን አየሽ? ብሩኬ እኔ ማየት አይጠበቅብኝም። ምን በቪዲዮ ልታረግ ፈለክ እንዴ? ማለት ማረግ የፈለከው ነው? ምን አደረኩኝ ታዲያ? ሃይሚ በቃ እኔ ፕራንክ እኮ ነው ያደረኩኝ። አይመለከተኝም። በቃ እኔ አልፈልግም። እኔን ግን ተወኝ፣ በቃ ተወኝ። የምርሽን ነው? አዎ በቃ እኔን ተወኝ። እሺ ወይ ሰበብ ነው? እኔ ይቅርታ አልፈልግም። ሰበብ ነው የምትፈልጊው? አይመለከትም። እሱ ሰበብም ምንም ይሁን ምንም አይመለከትም። ኧረ ሃይሚ ፕራንክ ነው ተይ። እኔ ስለ ፕራንኩ አይመለከተኝም። ገባ? እንደዚህ አይነት ፎቶ መነሳት ለምን አስፈለገ? እንደዚህ አይነት ቪዲዮ እሺ ተው። እሺ አንቺ ሰማ ከቪዲዮ በፊት ምን እንደነበራችሁ ምን አውቃለሁ? እኔ ምን አውቃለሁ? ጭራሽ አላምንህም። አዎ ምክንያቱም እርግጠኛ ነሽ? እንደሱ እርግጠኛ ነሽ? አንቺ በሱ እርግጠኛ ነሽ? እኔን ከሌላ ሰው ጋር ፕራንክ ማድረግ ትችል ነበር። ከሱ ከማንም ጋር ይሁን ከዚህ በፊት የነበረው ከሌላ ሰው ጋር ቢሆን ችግር የለውም። እሱ አይመለከተኝም። እሱን አይቼ ይወስናለሁ። ምን ፕራንክ በቃ ፕራንክ እኮ ነው ያደረኩት አይደል? ፕራንክ አይደል ያደረኩት እኮ እሱን አይቼ ይወስናለሁ። ምኑን ነው አይተሽ የምትወስኚው? ከሌላ ሰው ጋር ሲሆን ምናልባት አይቼ እንደሁኔታው ልወስን ይችል ነበር። ከሶሲ ጋር ግን ጭራሽ ፕራንክ ነው የተደራረግነው። በቃ ይቅርታልሽ እኮ ነው የጠራሁሽ። ይቅርታሽ በቃ ይቅርታ። እኔ ይቅርታ አልፈልግም ብሩኬ፣ ይቅርታ አልፈልግም። ፕራንክ ነው እንደውም ልንገርህ እንዳረሹ ፕራንክ ነው ያደረኩሽ እኮ በቃ ፕራንክም ይሁን ምንም እኔ አልፈልግም። መተሽ እንኳን ምን ስናደርግ አይተሻል? እዛ ጋር ጭራሽ እንኳን ንክኪ እኮ አልነበረንም አይደል? እና እኔ ፊት ምን ልታረጉ ፈልጋችሁ ታዲያ እንዴ? እኔ ስጋባ እኮ በጣም ደነገጣችሁ እኮ፣ ተርበተበትኩ እኮ። አንተ ደነገጥኩ። ፕራንክ ሰሪ ታዲያ ላደነግጭ ነው። ቪዲዮን አላየሽውም? እሺ እንዴ እንዴት እንደሆንኩ አላየሽም ቪዲዮ ላይ እኮ? እና ታዲያ እንኳን እኮ ነበረ እኮ አይደል? አይደለም በቃ እኔ ተሰምቶኛል። ገባ?
እኔ ተሰምቶኛል። እሺ ይቅርታ አለሽ እኮ ነው የጠራሁሽ። እኔ ይቅርታ አልፈልግም። እሺ ምንድነው ፈልጊው? ምን ላድርግ? በቃ እዚህ ጋር ይብቃ። ምን ማለት ነው እዚህ ጋር ይብቃ? ምን ትችላለህ? ሃይሚ ፕራንክ ነው ረፊ። ይሄ ተራ ነገር እኮ ነው። በቃ ፕራንክ ነው እንዴ? ምን ሳረጋየሽኝ? ማርያምን እናዳለው። ምንም ማድረግ ምንም አታድርግ። ሲጀመር አይመለከተኝም ብለሃል እኮ አንተ። እኔ አሁን ብለሃል እኮ ከዚህ በፊት አንቺ ስንት ፕራንክ አድርገሽኛል እኮ። አይመለከተኝም በቃ እንዲህ ነው እንደዚህ ነው ሰላምሽን ነሳሁት በፕራንክ በፕራንክ ሃይሚ። ምክንያቱም ከሶሲ ጋር ጭራሽ ማላስበው ነው ጭራሽ ማለት ነው እኮ ከሶሲ ጋር መሆኑ ነው የገረመሽ ነገር። ከዚህ በፊት ልንጋደል የደረስን ሰዎች እኮ ነን እኔና እሷ። አይገባህም እንዴ ሃይሚ? ተስማምተን የጨረስነው ነገር አይደል? ባለፈ ነገር ጥሩ ሰው ስለሆንኩ እኮ ነው ይቅርታ አድርጌላችሁ ያወራኋት። እሷን ራሱ እኔ እንዴት ላስብ? ያ ሁሉ እንደዛ ተጫውታችሁብኝ፣ ያ ሁሉ እንደዛ አድርጋችሁኝ። እሺ ሃይሚ እስቲ የምታወሪውን ነገር እንኳን ነው እሺ ረፊ። በቃ ምንድነው ያው ሁሉ ነገር እንደዛ። አንቺ ስንት ነገር አድርገሽኛል፣ ስንት ነገር አድርገሽኛል። አንቺስ እንዲህ መደራራስ እንኳን የለብንም። ምንድነው የምትይው? ፕራንክ እኮ ነው ያደረግኩሽ አይደል? እኮ ስንት ነገር አደረግኩ። ከዚህ በኋላ ምን ብዙ ነገር አይደል እንዲያረግሽኝ? እሺ እኔ ስንት ተጫውታችሁብኝ ምናምን ልበል እኔ ያደረግሽኝ ስንት ተጫውታችሁብኝ ልበል እኔ ከዚህ በፊት እኔ ላይ ሲሆን ነው የሚገርምሽ? እኔ ላይ ሲሆን ነው ወይ የሚገርምሽ? አጭሁብኝ እንዴ አንቺ ስቺ አይታይሽም? እኔ ላይ ሲሆን ነው የሚገርምሽ? ፍራንክ ነው አልኩሽ። ያላረኩት ነገር ከሆነ እኔ ምን አገባኝ? በቃ አላረኩትም እኮ ነው ያልኩሽ አይደል? ልጨቃጨቅ አይደለም የመጣው። ስሚኝ ሃይሚ፣ እኔም እኮ ልጨቃጨቅ። አትንካኝ፣ እንድትነካኝ አልፈልግም። እንደዚህ ይሻላል? አዎ። እርግጠኛ ነሽ? በጣም እርግጠኛ ነኝ። ማለት የምትፈልገውን እንደዚህ እኔ ይቅርታ አልጠይቅሽ ነው የጠራሁሽ ሃይሚ። እና የምታወሪው ነገር ደግሞ ይደብራል። ችግር የለውም በቃ እኔ ይቅርታ አድርጌልሃለሁ። እኔን ግን ተወኝ እሺ።